ደስታ ከነስሙ ደስታ እንግዲህ እሱ ከመጣ ደስታን ይዞ ነው የሚመጣው ማለት ነው። እና ሩቲ አንድ ሰሞን በጣም ደስተኛ ሆና ነበር። ነገር ግን እድሜ ለዳኒና ለሜሪ ያን ደስታዋን ትንሽ ቀን አጥፍተውት ነበረ። አሁን ደግሞ ተመልሷል ማለት ነው። ደስታም እንግዲህ ሩታ ናፍቃኛለች እባካችሁን አሳዩኝ እያለ ነበረ። ይሄው ተገናኙ ማለት ነው። ምርጧና ምርጡ እድገትን ብዙ ጊዜ አሳይኝ በቃ እኔ ከኔ ጋር ባትሆንም እንኳን በቃ ሳያት እኔ እጻናለሁ እያለ ነበረ ማለት ነው። እና በእዩ አማካኝነት ሩታና ደስታ ከእንደገና ተገናኝተዋል። በጣም ደስ በሚል ሁኔታ ነበር ያለቀው ቪዲዮቸው። እውነት ሩትዬም ደስ ብሏታል ስላገኘችው። ያው ብትደረደርም ሴት ሴት አይደለም እንደዛ ነው። በቃ ቶሎ የሆነ እንዴት ነው ቡግ ብለን አንደሰትም ማለት ነው። መግደርደር ስላለ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበል። እንግዲህ ሩቲ ማለት ነው ደስታዬ ደስታን ሰጥቷታል። በጣም ደስ ብሏት ነበረ እና እንግዲህ እኔ እንድታሰር የጠበቃችሁ ሰዎች እንቁልልጭ እንቁልልጭ ብላችኋል። ደግሞ ስታይሏ እኮ ሲያምር እንቁልልጭ ያለችበት መንገድ ማለት ነው። እናቴ እናንተ ብላ 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 ብላችሁ ነው የምትቀሩት ማለት ነው። ሩታ ትታሰራለች ብላችሁ ያሰባችሁ ሰዎች ሩታ አትታሰርም፣ ወንጀለኛም አይደለችም። ምድረ ምቀኛ እሷን ለመጣል ዝም ብለው ከላዩ ላይ ያጎበጉባሉ እንጂ ማለት ነው። ሩታ ከዚህ ውስጥ ምንም የለችበትም። እኔ እኮ አንዳንዴ ግርም የሚለኝ ነገር ሩታ ሄርሜላን አሳስራ ሄርሜላን እንደሚባል አግታ ምን ለተጠቀም ነው? ሰዎች ግን እንዴት ነው ሩታ ናት ብላችሁ የደፈደፋችሁት ከሷ ላይ ማለት ነው። እና በጣም የምትገርሙ ሰዎች ናችሁ። በዚህ አጋጣሚ እንግዲህ ሩትዬ ነጻ ትወጣለች። ልጅ ስላላት ልጅ ስለሌላት አይደለም፣ የምሬን ነው የምላችሁ። ሩታ ነጻ ሰው ነች። በዚህ አጋጣሚ አብርሃም ደግሞ አሁን ሩታን አላሳሰርኳትም እያለ ነው የሚያወራው አይደል? አሳስራታል። በዚህ አጋጣሚ አሳስራታል። ያለመታሰሯን አትይ ወስደ ከእስር ቤት እንዳስገባት ነው የምንቆጥረው እኛ ማለት ነው። የብልግና ጥግ። ለማንኛውም ማለት ነው ቤተሰብ ሩቲ ከዚህ በኋላ ግን ነገሮችን ትታ ማለት ወደ ራሷ ህይወት ብትከተል ወደ ራሷ ህይወት ብትመለስ ምን ይመስላችኋል? ከምሬ እኮ ነው። ከዚህ በኋላ በቃ ከደስታ ጋር ትሆኑ ወይ? ለምን እዛኛው ህይወት ስትሄድ ሁሌ መበጥበጥ፣ ሁሌ ሰላሟን መጥፋት። በአብርሽ ምክንያት በጣም ብዙ ነገር ሆነች፣ ብዙ ነገር ደረሰባት እና ከዚህ በኋላ ግን ማለት ከእንደዚህ ሀተካራ ህይወት ወጥተሽ ሩትዬ ደስታሽን ብታሳድጅ አይሻልሽም ወይ? ማለት የወደፊት ደስታሽን የወደፊት ሰላምሽን ማሳደዱ ነው የሚሻለው፣ እንደዚህ ነገርን ከማሳደድ ይልቅ ማለት ነው። እና በቃ ህይወት ይቀጥላል። እግዚአብሔርን የሆነ ጊዜ ላይ ትዳር ጀመረሽ ነበር፣ ህይወት ጀመረሽ ነበረ፣ አልሆነም። በባልሽ ምክንያት በጣም ብዙ ሆንሽ እና ከዚህ በኋላ ደግሞ ወደ ራስሽ ተመልሰሽ ከአንቺ ጋር እየመጡ የሚረዛረዙ ርዝራዦቹንም ልካቸውን አስይዘሽ ማለት ነው። ከዚህ በኋላ በቃ ደስታሽን ብታስቀድሚ የተሻለ ነው ብዬ ነው የማስበው። ደግሞ በጣም ነው የምታምሩት እኮ ውይ ከአይን ያውጣችሁ። ይብር በጣም ነው የሚያምሩት እኮ የምር። ፍቅር ያሸንፋል። የደስታ ፍቅር ቢያሸንፍ ከዚህ በኋላ እኔ ደስ ይለኛል። እስካሁን ባለው ሰዓት ማለት ነው የምር ከአብርሃም ጋር ባይለያዩ የሆነ ቢመለሱ እያልኩ ተስፋ አደርግ ነበር። አሁን ግን ማለት ነው አብርሃም የሚባል አበጋዝ የሚባል ግለሰብ በጣም እየደበረን ነው የመጣው። የሚያደርጋቸው ነገሮች የልጅ እናት ናት ብሎ እንኳን አያከብራትም። አሁን ደግሞ ይባስ ብሎ ከእሷ ጠላቶች ጋር ነው ሲንከራተትና ሲዞር የሚውለው እሷን ለማጥፋት ስሟን ለመበከል ማለት ነው። እና ከዚህ በኋላ ተው ዝም ብለን ግላችሁም ደስታና ሩትዬን እንበታታ፣ ህይወት ይቀጥላል በሚለው ምርጥ የሆነ ህይወት ይኖሩ ማለት ነው። በእርግጥ እኛ ስላለን አይደለም እኮ ህይወቱን የምትኖረው እሷ ነች። እና የምር ልቧ ከፈቀደ ደስታን እንደፈለገ አድርጋ መያዝ ትችላለች። እንደፈለገ ትንሽ የሚጎለው ነገር አለ። ደስታ ያው መስተካከል የሚችል ባህሪ ነው ያለው። በዚህ አጋጣሚ ማለት ትንሽ የተወሰነ ነገሩ ይስተካከላል። ደስታ ሩቲ ከገባችበት የማይስተካከል የለምና ማለት ለምን ወደዛ እንድትሄድ ብዙ ነገሮችን ማለት በኮሜንት ራሱ ማለት ነው ደስታ የሚለው ከበለጠ በእርግጠኝነት ሩቲ ልቧ ክፍት ብሎ ማለት ነው ልክ እንደ አብርሽ ታፈቅራለች። እርግጠኛ ነኝ አብርሽን መንቅል አድርጋ ትጠለዋለች ከውስጧ ማለት ነው። ምክንያቱም ይሄን የፈለገው አብርሽ እስከሆነ ድረስ ማለት ከዚህ በኋላ ሩቲ መሰቃየት የለባትም እንዴ። እሱ እንዲገባው ብላ ብዙ ነገሮችን ያልሆነችውን ሆነች፣ ያልሆነችውን ስም ተሰጣት። እሱ እንዲገባው ወደ ትዳሩ እንዲመለስ ብላ ማለት ነው። ግን አልሆነም። አብርሃም ይሄ መቼም ሊገባው አይችልም። መቼም ነው ሊገባው የማይችለው ማለት ነው። የሩታ ነገር መቼ እንደሚገባው ባላቅም
በእርግጥ የሆነ ጊዜ ይገባዋል። ግን አሁን ላይ ሩቲ እኔ እንደ ራሴ ስነግርሽ ደስታሽን አሳድጅ። ከደስታ ጋር በጣም ነው የምታምሪው። ከልጅሽ ጋር ሰላም ህይወት መኖር ይገባሻል። ማንም እየመጣ ከአንቺ ላይ መፈንጨት አይገባውም። የምር እንዴ ያም እየተነሳ ማለት ነው በእጇ እንዳልበላ እንዳልጠጣ ያም እየተነሳ ነው። አዎ ከሷ ላይ ከቤቷ ላይ ራሱ እየሄዱ እነዚህ ወፍራሙ ማን ነበር የሚባለው? ሮቶ የአብራሽ ጓደኛ፣ እንደገና ደግሞ ያነ አሜሮ የሚባል አሁን በጣም ነው ያበዙት። እግር እየሰደዱ ነው እና ማለት ነው። ከዚህ ሁሉ እንደውም እኮ ደስታ ቤት ቀይር ይብሎሻል አይደለ? ከምር እውነቱን እኮ ነው። ቤቱን ስትቀይሩ ራሱ ይሄ እነዚህ የሚሙለጨለጩ ሞላጮች በሙሉ እዛው ሙልጭ ብሎ ይቀሩልሻል ከምር። ከዛ በኋላ ደስታሽን ይዘሽ በደስታ ህይወትሽን ትመሪያለሽ። እና ይሄን ነገር ብታስቢበት የተሻለ ነው። በእርግጥ ያው ሰው ስላላደለም ብያለውኝ፣ ልቧ ከፈቀደ ነው። እንግዲህ ልብሽን ወደ ራስሽ መልሰሽ ሩትዬ፣ ሰላምሽን አሳድጅ፣ ሰላምሽን አግኙ። ይበቃል፣ ይበቃል። ምድረ ጥቅመኛ ሁሉ ከአንቺ ላይ ሊጠቀም አይገባቸውም ከዚህ በኋላ